ብዙ በተፈጥሮ ድምጻቸው የሚያምር ያለ ኮምፒውተር ብዙ ዘፋኞች ድምፃውያኖች ባሉን ልክ አንዳንድ ደግሞ ያለ ኮምፒውተር የማይንቀሳቀሱ ዘፋኞች በዝተዋል በአሁኑ ሰዓት። ግን ምስጋና የሚገባቸው ክሬዲት መሰጠት የሚገባው ለገጣሚው ነው። ለምን የአእምሮ ውጤት ነው። ገጣሚው ሲመሰገን ብዙ ጊዜ ለቃለ መጠይቅ ሲቀርብ አይታይም። ሙዚቃ አቀናባሪው ሲቀርብ አይታይም። ደህና አንድ ነጠላ ዜማ እንደው በኮምፒውተር በምን ሰራ ተብሎ አንዲት ዘፋኝ ሲራገብላት ይታያል። ቃለ መጠይቅ ሲደረግላት ይታያል ምናምን። ገጣሚውስ የአእምሮ ውጤቱ ስንት አእምሮውን አስጨንቆ የሚገጥመው ግጥምስ? አቀናባሪው ዳይሬክተሩስ? እንደውም ለእነሱ ቅድሚያ መሰጠት ያለበት አሁን ለእነሱ ነበር እንደኔ ግምት። ፈጠራው ግጥም ሲጻፍ ተጨንቆ ነው። ሙዚቃ ሲቀናበር ዳይሬክት ሲደረግ ተጨንቆ ነው እንጂ አንደኛ በተፈጥሮ ነው ድምጽ የሚሰጠው። ምንም መጨነቅ መፍጠር አይጠበቅበትም። በዚህ ላይ አንዳንድ ደግሞ ትንሽ ካለ ኮምፒውተር ያግዘዋል። ከዛ በኋላ ዘፈነ አርቲስት ይባላል። አርቲስትስ የሚሰጥበት መስፈርት የለውም እንዴ? ትንሽ ነጠላ ዜማ አወጣ ተብሎ አርቲስት መባል የለበትም። አርቲስት ከተባለ የብዙ ሙያ ባለቤት መሆን አለበት። ገጣሚ መሆን አለበት። የዜማ ደራሲ መሆን አለበት። የብዙ ሙያ ባለቤት ሲይዝ ነው አርቲስት መባል ያለበት። ማንኛውም አርቲስት ቢሆን ሌላውም በአርቲስት ዙሪያ ይሄ አርቲስት የሚባለው ስም የክብር ስም ግን ተለይቶ ቢሰጥ ጥሩ ነው እንደኔ